ከውልደት እስከ ቤተሰብ ከቀራጭነት ስራ ከጌታ ጋር መገናኘቱ ወንጌል እንደሰበከና እንዴት በሰማዕትነት እንደሞተ ድረስ በስፋት በጥልቀት እናያለን። ሰላም ጤና ይስጥልኝ። የተከበራችሁ ጆን ሳሙኤል ቻናል ቤተሰቦች ባላችሁበት ቦታ ሁሉ ሰላምን እመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። ዛሬ ታላቅና ልዩ የሆነው ታሪክ ፕሮግራም ይዤላችሁ ቀርቤያለሁ። ከአዲስ ኪዳን ከ27 መጽሐፍ መካከል የመጀመሪያው ወንጌል የጻፈው ከታናሽነት እስከ ታላቅነቱ የተሻገረ የቅዱስ ማቴዎስ ሙሉ ታሪክ ይዤላችሁ ቀርቤያለሁ። ከውልደቱ እስከ ዕለተ ሞት ድረስ በስፋት እንመለከታለን። ፕሮግራሙ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። የደውል ምልክቱን በመጫን የዚህ ታሪክ አገልግሎት ቤተሰብ እንድትሆኑ አክብሮት ግብዣይ ነው። ታላቁ ሐዋርያ የመጀመሪያ ስሙ ሎዌ ይባላል። ትርጉሙ የተያዘ ማለት ነው። የተወለደ በገሊላ አውራጃ በምትገኘው በቅፍርናሆም ከተማ ሲሆን የአባቱ ስም ኤልቪያስ ይባላል። ሎዌ አይሁዳዊ ወጣት ቢሆንም ያደገበት የኖረበት አካባቢ ግን የሮም ንግድ መሰረትና የነበረበት ቢሆን የግሪክ ላቲን ቋንቋዎችን እንዲሁም የሂሳብ ጽሕፈትን በጥንቃቄና በጥበብ በሚገባ የተማረ ነው። ሎዌ ወይም ማቴዎስ ወደ ስራ ህይወቱ ሲገባ የሮም መንግስት ተቀጥሮ በመሆኑ በቀራጭነት ወይም በግብር ሰብሳቢነት መጀመሩ ይታወሳል። በዛ ዘመን በቀራጭነት ስራ በአይሁድም ማህበረሰብ ዘንድ እጅግ የተናቀና የተጠለሰ ነበረ። ቀራጭ እንደ ከሃዲ እንደ አረማዊ ህዝብ እንደሚበዛ ኃጢአተኛ እንደሆነ ይታይ ነበር። ማቴዎስ በገንዘቡ በሀብቱ የበለጸገ ቢሆንም በህዝቡ ዘንድ ግን የተገለለ ስም ሰላም የራቀ ሰው እንደነበረ ታሪኩ ይናገረናል። ከኢየሱስ ክርስቶስ ጋር መገናኘቱና የአገልግሎት ጥሪ በተመለከተ የማቴዎስ ህይወት ታሪክ ሙሉ በሙሉ የተቀየረው በአንድ ቀን ድንቅ ቀን ነበር። ጌታ ኢየሱስ ክርስቶስ በቅፍርናሆም ማለፉ ሲሻገር ማቴዎስን በቀራጮች ቦታ ተቀምጦ አየው። ኢየሱስም ወደ እርሱ ተመልክቶ ተከተለኝ በማለቱ ዜናው ዘግቧል። ማቴዎስ ወንጌል እንደተናገረ ከሆነ ከላይ ታሪኩ ሊገልጽ እንደሞከረው ማቴዎስ ኢየሱስ ተከተለኝ ካለ በኋላ ምንም አላንገዳገደውም። ያንን ሁሉ ትልቅ ገቢ የሚያስገኘውን ስራ ትቶ ጥቅሙና ወንበሩን ትቶ ወዲያውኑ ተነስቶ ጌታን ተከተለ። ከዛም ሎዌ የሚል ስም ተቀይሮ ማቴዎስ ተባለ። ትርጉሙ የእግዚአብሔር ስጦታ ማለት እንደሆነ ቃሉ ተናገረ። ማቴዎስ ጌታን ከተከተለ በኋላ ቤቱ ትልቅ ግብዣ አድርጎ ሌሎች ቀራጮችን ኃጢአተኞችን ጌታ እንዲያውቀው አድርጓል። ማቴዎስ የወንጌል አገልግሎቱን ስናይ ማቴዎስ እርገታ ከመንፈስ ቅዱስ ከወረደ በኋላ በቅፍርናሆም ያገኘው የጽሕፈት የሰነድና የአያያዝ ክህሎቶችን በመጠቀም የመጀመሪያ የአዲስ ኪዳን መጽሐፍ ማቴዎስ ወንጌል መጽሐፉ ይታወሳል። መጽሐፉን የጻፈው በተለየ ለጉዞ ወገኖች ለአይሁድ ሕዝብም ሲሆን ዓላማውም ደግሞ ብሉይ ኪዳን ነቢያት የተናገረውን ትንቢት ጻፊው በአስገራሚ ሁኔታ የተናገረውን መስና የነገስታት ንጉስ ኢየሱስ ክርስቶስ መሆኑን ሊያስመሰክር ለዛ ነው። መጽሐፍ ቅዱስ የብሉይ ኪዳን ጥቅሶችን በስፋት መዝግቧል። ስብከትና ህይወት ታሪኩ ስናይ ቅዱስ ማቴዎስ በኢየሩሳሌም አካባቢ ለ15 ዓመታት ያህል ወንጌል ሲሰብክ እንደነበረ በይፋ ተመዝግቧል። ወደ ተለያዩ የዓለም ክፍሎች ተጉዟል። በታሪኩ እንደተመዘገበው ከሆነ ወደ ፋሪስና የአኗኗር ርቂ አካባቢ እንዲሁም ወደ ምስራቅ አካባቢ በተለያዩ አፍሪካ ጥንታዊ የኢትዮጵያና ግብጽ ወጥቶ ወንጌል በኃይል ሰብኳል። ብዙ ህዝብም ወደ ክርስቶስ ብርሃን አምጥቷል። የዚህ ታላቅ ሐዋርያ የህይወት ታሪክና ፍጻሜ መስዋዕትነቱ ስታይ በምስራቅ አፍሪካ በኢትዮጵያ ወይም በግብጽ አካባቢ ወንጌል እየሰበከ ሳለ በዛ በነበረ አረማውያን ነገስታትና ካህናትም አማካይነት ከፍተኛ ስደት ደርሶበታል። በመጨረሻ በክርስቶስ ስም ስላለው ጽናትና በሰይፍ ተመቶ ወደ እሳት ተጥሎ ህይወቱ በሰማዕትነት እንዳለፈው ታሪኩ ይመሰክራል። ራሱና ሙያውን ለእግዚአብሔር የሰጠ ማቴዎስ ዛሬም ድረስ በቃሉ በኩል በሚሊዮኖች ልብ ውስጥ የሆነው በቃሉ እንደ ታሪኩ ተቀምጧል። ዜና እንደጠቆመልን ከሆነ የቅዱሱ የቀራጩ ሎዌ ህይወት ታሪክ የቀየረው ጌታ እያንዳንዳችን ህይወትን ሊቀይር ማንነትን ሊለውጥ ይፈልጋል። እና እናንተ ከገባንበት የሚያወጣው ጌታ ስለሆነ
ምንም ውስጥ ብንሆን ምንም ውስጥ እንግባ፣ ነገር ግን ቅዱሱን ማርቆስ ሕይወት ታሪክ የቀየረው ጌታ ያንዳችን የበኩላችንና ሕይወታችን ታሪክ ሊቀይር ይፈልጋል። ስለዚህ ይህንን ቻናል ከሰማችሁ በኋላ እግዚአብሔር ሕይወታችሁን ያድስላችሁ እያልኩኝ እስከ መጨረሻ የቆያችሁት ከልብ ላመሰግናችሁ ወዳለሁ። ባላችሁበት ሰላም ጤና ይስጥልን የአክብሮት ሰላምታዬ ነው እና ዩቲዩብ ቻናልን ሰብስክራይብ ማድረጉን እንዳትተዉ። ባላችሁበት ጸጋና ሰላም ይብዛላችሁ። ጤና ይስጥልን። ዜና ግን አብቅቷል።